ጤና ይስጥልኝ አድማጮች። በቅድሚያም አርስተ ዜና። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ አመራር ለመስጠት ዛሬ ወደ ግንባር መሄዳቸው ተገለጠ። የተለያዩ ታዋቂ ሰዎችም ጠቅላይ ሚኒስትሩን ተከትለው ወደ ግንባር ለመዝመት መወሰናቸውን እያስታወቁ ነው። የዓለም መርሃ ግብር WFP ህወሓት በተቆጣጠረው ኮምቦልቻ ከተማ ውስጥ ያሉ መጋዘኖቹ መዘረፋቸውን ገለጠ። በሰሜን ኢትዮጵያ ለቀጣይ 6 ወራት እርዳታ ለማቅረብ $279 ሚሊዮን እንደሚያስፈልገውም ዓለም አቀፍ ድርጅቱ አስታውቋል። በኢትዮጵያ 11ኛው ክልላዊ መንግስት ቦንጋ ከተማ ውስጥ ዛሬ በይፋ ተመሰረተ። አዲሱ ክልል ዛሬ ባካሄደው ስብሰባ የክልሉን ርዕሰ መስተዳድርና አፈ ጉባኤዎችን መርጧል። የአዲሱ ክልላዊ መንግስት የሥራ ቋንቋም አማርኛ እንዲሆን በሙሉ ድምፅ አጽድቋል። የሱዳን 12 የካቢኔ ሚኒስትሮች ከወታደራዊ አመራሩ ጋር የተደረገውን ፖለቲካዊ ስምምነት በመቃወም የስልጣን መልቀቂያቸውን ለጠቅላይ ሚኒስትር አብደላ ሐምዶክ ማስገባታቸውን አስታወቁ። ዜናው በዝርዝር። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ አመራር ለመስጠት ዛሬ ወደ ግንባር መሄዳቸው ተገለጠ። ጠቅላይ ሚኒስትር አብይ በፕሬዝዳንትነት የሚመሩት የብልጽግና ፓርቲ የሥራ አስፈጻሚ ኮሚቴ ትናንት ተወያይቶ ማምሻውን ባስተላለፈው ውሳኔ ጠቅላይ ሚኒስትር አብይ አህመድን ጨምሮ የፓርቲውና የመንግስት ከፍተኛ አመራሮች እንዲሁም ሁሉም ኢትዮጵያዊ ሀገርን ለማዳን እንዲረባረብ ጥሪ አስተላልፏል። የፓርቲ ውሳኔ ከተሰማ በኋላ ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ የሚለውን የነጻነት ስም የማስጠበቅ የታሪክ አደራ አለብን በሚል ርዕስ ባወጡት መግለጫ ከዛሬ ጀምሮ መከላከያን በግንባር ለመምራት ወደ ትግል ሜዳ እዘምታለሁ ብሏል። ጠቅላይ ሚኒስትሩ የውጭና የሀገር ውስጥ ጠላቶች ያሏቸው ኃይሎች የከፈቱት ዘመቻ ኢትዮጵያን አንበርክኮ ጥቁር ሕዝብን ለማሳፈርና አዲሱን የቅኝ ግዛት ቀንበር ለመጫን የሚደረግ ሴራ ነውም ብሏል። የዲሞክራሲ ግንባታ ማዕከል አስተባባሪ ሚኒስትር ቢቂላ ሁሪሳ በበኩላቸው ኢትዮጵያ ውስጥ የሚደረገውን ጦርነት ጥቁር ሕዝቦች የራሳችን ታሪክ፣ ባህል፣ ማንነትና ክብር እንዳይኖረን ሆን ተብሎ የሚደረግ አንገት የማስደፋት ትግል ነው ብለዋል። ይሄ ለመላው ጥቁር ሕዝቦች ትልቅ መልእክት ነው ያለው። ከረጅም ዓመታት በኋላ መልኩን ቀይሮ እየመጣ ያለ የቅኝ ግዛት አካሄድ ስለሆነ መላው ኢትዮጵያውያን፣ መላው አፍሪካውያንና የዓለም ጥቁር ሕዝቦች በዚህ መልኩ እየመጣ ያለውን የኒዮ ኮሎኒያሊዝም አካሄድ መጋፈጥ ይጠበቅብናል የሚል እይታ ነው ያለን። ጠቅላይ ሚኒስትር አብይ ለመዝመት መወሰናቸው ከተሰማ በኋላ የተለያዩ ታዋቂ ሰዎች ጠቅላይ ሚኒስትሩን ተከትለው ወደ ግንባር ለመዝመት መወሰናቸውን እያስታወቁ ነው። ይህ በእንዲህ እንዳለ የኢትዮጵያ የሕዝብ ተወካዮች ምክር ቤት በአሸባሪነት የፈረጀው የህዝባዊ ወያኔ ሓርነት ትግራይ በምህፃሩ ህወሓት ቃል አቀባይ ጌታቸው ረዳ ለጠቅላይ ሚኒስትር አብይ አህመድ ጥሪ አጸፌታ በይፋዊ የትዊተር ገጻቸው ሰጥቷል። አጠር ባለው የትዊተር መልእክታቸውም የጠቅላይ ሚኒስትሩ ጥሪን ቀልድ ብለውታል። የኢትዮጵያ ንጉሠ ነገሥታት በጦርነት ወቅት የሚያደርጉትን ለማስመሰል የሚደረግ ቅዠት በማለትም አጣጥለውታል። ህዝባችን ላይ ተጥሎብናል ያሉትን ማነቆ ለማክተም በፍጥነት የሚገሰግሰው ኃይላችን የሚያስቆመው የለም ሲሉም አክሏል። ኢትዮጵያውያን፣ ትውልደ ኢትዮጵያውያንና የኢትዮጵያ ወዳጆች በ27 የተለያዩ የዓለማችን ከተሞች ውስጥ ያካሄዱትን መጠነ ሰፊ ሰልፍ መንግስት የዲፕሎማሲ ስኬት ነው ሲል ገለጠ። አሜሪካና አጋሮቿ በኢትዮጵያ ላይ የሚያደርጉትን ጣልቃ ገብነት ባሳለፍነው እሁድ በመቃወም በተካሄደው ትዕይንተ ህዝብ ቁጥራቸው እጅግ በርካታ ሰዎች ታድመውበታል። የኢትዮጵያ ውጭ ጉዳይ ሚኒስትር ቃል አቀባይ ዲና ሙፍቲ ሰልፉ በሀገርም በውጭም የሚኖሩ ኢትዮጵያውያን ስለ ኢትዮጵያ ያላቸውን ስሜት የሚያንጸባርቅ ነው ብለውታል። በሀገር ቤት ደረጃ ያለው ስሜት የምልዓተ ህዝቡ ያጠቃላይ የብዙሃኑ ኢትዮጵያዊ ስሜት መሆኑን የውጭ መንግስታትም እንዲረዱት ያደርጋል። ሁለተኛ ነገር የኢትዮጵያን ህልውና፣ የኢትዮጵያን ሉዓላዊነት፣ የኢትዮጵያን ነጻነት ያለው ዜጋ በውስጥም በውጭም በቀላሉ አሳልፈው ለመስጠት ዝግጁ እንዳልሆነና እስከ መጨረሻውም ወገኖቹን ለመደገፍ ሀገሩን ለመደገፍ መነሳሳቱን ያሳያል። በእንግሊዝኛ ኖሞር ማለትም በቃ በሚል መፈክር የውጭ ኃይላት በኢትዮጵያ ላይ የሚያደርጉትን ጫና በመቃወም የተደረገውን ሰልፍ እንደ አሶሺየትድ ፕሬስ፣ የፈረንሳይ ዜና አገልግሎት AFP እንዲሁም ሮይተርስን የመሳሰሉ ታዋቂ የዜና ምንጮች አልዘገቡትም።
የዓለም ምግብ መርሃ ግብር በእንግሊዝኛ ምጻሩ WFP ህወሓት በተቆጣጠረው ኮምቦልቻ ከተማ ውስጥ ያሉ መጋዘኖቹ መዘረፋቸውን ገለጠ። የዓለም አቀፍ ድርጅቱ ቃል አቀባይ ቶምሰን ፊሪ የሰብአዊ እርዳታ ተከማችቶባቸው የነበሩ መጋዘኖች መመዝበራቸውና መዘረፋቸውን ባለፈው ሳምንት መመልከታቸውን ለፈረንሳይ ዜና አገልግሎት ተናግሯል። የመጀመሪያ ግምገማቸው እንደሚያመለክተው ቁሳቁሶች መውደማቸውን፣ የማከማቻ ክፍሎች መመዝበራቸው እንዲሁም ከተቋማቱ በርካታ የምግብ አቅርቦቶች መዘረፋቸውን ነው ብሏል። ያም በመሆኑ እርዳታ ለሚያስፈልጋቸው ሰዎች መድረስ የሚቻለው ለጥቂቶች ነው ሲሉም ከጄኔቫ ለጋዜጠኞች በሰጡት መግለጫ አክሏል። የዓለም ምግብ መርሃ ግብር በሰሜን ኢትዮጵያ ተፋላሚ ኃይላት የሰብአዊ እርዳታ ተግባርን ያክብሩ ሲልም ጥሪ አስተላልፏል። እስካሁን ድረስም ተቋሙ ለ2.6 ሚሊዮን ሰዎች ትግራይ ክልል ውስጥ፣ ለ220 ሺህ ሰዎች ደግሞ አማራ ክልል ውስጥ እንዲሁም ለ124 ሺህ ሰዎች አፋር ክልል ውስጥ እርዳታ መስጠቱን ቃል አቀባይ ቶምሰን ፊሪ ተናግሯል። በሰሜን ኢትዮጵያ ለቀጣይ 6 ወራት እርዳታ ለማቅረብ $279 ሚሊዮን ያስፈልጋልም ብሏል። በመላ ኢትዮጵያ 12 ሚሊዮን ሰዎችን ለመርዳት ደግሞ የ$546 ሚሊዮን ክፍተት አለብን ሲል ዛሬ አስታውቋል። የእርዳታ መጋዘኖቹ በተመዘበሩባቸው የኮምቦልቻ፣ ደሴና ሌሎች በህወሓት የተያዙ ቦታዎች ከፍተኛ የምግብ እጥረትና የሰብአዊ ቀውስ መፈጠሩ አንዳንድ መረጃዎች ይጠቁማሉ። ይህ ከቦን ከተማ የራይን ወንዝ አቅራቢያ የሚያሰራጨው የዶቼ ቬሌ DW የዓለም ዜና ነው። በኢትዮጵያ 11ኛው ክልላዊ መንግስት ቦንጋ ከተማ ውስጥ ዛሬ በይፋ ተመሰረተ። በህዝበ ውሳኔ ከደቡብ ህዝቦች በመነጠል የተመሰረተው የደቡብ ምዕራብ ኢትዮጵያ ህዝቦች ክልል በዛሬው ዕለት የክልሉን ርዕሰ መስተዳድር እንዲሁም አፈ ጉባኤዎቹንም መርጧል። የአዲሱ ክልላዊ መንግስት የሥራ ቋንቋም አማርኛ እንዲሆን በሙሉ ድምፅ መጽደቁ ተዘግቧል። የዞን መዋቅሮች ደግሞ የራሳቸውን ቋንቋ እንደሚገለገሉም የመንግስት የመገናኛ ምንጮች ጠቁሟል። በዛሬው የክልሉ የመንግስት ምስረታ ዶክተር ኢንጂነር ነጋሽ ዋጌሾ ምክትል ርዕሰ መስተዳድር ሆኖ ተሹሟል። አቶ ወንድሙ ኩርታ የምክር ቤቱ ዋና አፈ ጉባኤ እንዲሁም ወይዘሮ ገነት መንገሻ ደግሞ ምክትል አፈ ጉባኤት በመሆን መሾማቸውም ተገልጧል። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ዛሬ በከፋ ዞን ቦንጋ ከተማ ውስጥ ባካሄደው ጉባኤ የክልሉ ምክር ቤት አባላትን የክልሉን ህገ መንግስት በሙሉ ድምፅ ማስጠቃቸው ተገልጧል። አዲሱ ክልል የተዋቀረው በ5 ዞኖች እንዲሁም በአንድ ልዩ ወረዳ በጋራ ነው። መስከረም 20 ቀን 2014 ዓ.ም በተካሄደው ህዝበ ውሳኔ የምዕራብ ኦሞ፣ የቤንች ሸኮ፣ የካፋ፣ የዳውሮና የሸካ ዞኖች እንዲሁም የኮንታ ልዩ ወረዳ ነዋሪዎች የራሳቸውን ክልል ለመመስረት የሚያስችላቸውን ድምፅ መስጠታቸው የሚታወስ ነው። የሱዳን 12 የካቢኔ ሚኒስትሮች ከወታደራዊ አመራሩ ጋር የተደረገውን ፖለቲካዊ ስምምነት በመቃወም የስልጣን መልቀቂያቸውን ለጠቅላይ ሚኒስትር አብደላ ሐምዶክ ማስገባታቸውን አስታወቁም። ጠቅላይ ሚኒስትሩ እሁድ ዳግም ወደ ስልጣን የተመለሱት ከሱዳን ገዢው ወታደራዊ ምክር ቤት መሪ ጀነራል አብደልፋታህ አልቡራን ጋር የስልጣን መጋራት ስምምነት ከፈረሙ በኋላ ነው። ስምምነቱን በአብዛኛው ዓለም አቀፉ ማህበረሰብ ቢያወድሰውም 12ቱ የካቢኔ ሚኒስትሮች ግን መፈንቅለ መንግስት ሙከራን እውቅና መስጠት ነው ሲሉ በፈቃዳቸው ስልጣናቸው መልቀቅ እንደሚፈልጉ በትናንትናው ዕለት ይፋ አድርጓል። መልቀቂያ ካስገቡት 12ቱ ሚኒስትሮች ውስጥ የውጭ ጉዳይ ሚኒስትር፣ የፍትህ፣ የግብርና፣ የመስኖ፣ የመዋለ ንዋይና ኢነርጂ ሚኒስትሮች ይገኙበታል። የከፍተኛ ትምህርት፣ የሰራተኛ፣ የትራንስፖርት፣ የጤና፣ የወጣቶችና የሃይማኖት ጉዳዮች ሚኒስትሮችም የስልጣን መልቀቂያ ካስገቡት ውስጥ ይገኙበታል። ዩናይትድ ስቴትስ በኮሮና መስፋፋት የተነሳ ዜጎቿ ወደ ጀርመን እንዳይጓዙ መከረች። ጀርመን ውስጥ እጅግ ከፍተኛ የኮቪድ-19 ስርጭት ስላለ አሜሪካውያን ወደ ጀርመን ጉዞ እንዳያደርጉ ሲል የአገሪቱ የበሽታ ቁጥጥርና መከላከያ ማዕከል በእንግሊዝኛ ምጻሩ CDC ትናንት አስጠንቅቋል። የግድ ካልሆነ በስተቀረም ወደ ጀርመን ጉዞ እንዳይደረግ ተቋሙ ዜጎቹን መክሯል። ሙሉ ለሙሉ የተከተቡ ሰዎች እንኳን ሳይቀሩ ባህሪውን ለቀየረ የኮሮና ተዋሲ ራሳቸውን ሊያጋልጡ ይችላሉ ብሏል።
የአሜሪካ የበሽታዎች ቁጥጥርና መከላከያ ማዕከል ከጀርመን በተጨማሪ ዴንማርክ፣ ቤልጂየም፣ ክሮሺያ፣ ሃንጋሪ፣ ኦስትሪያና ኔዘርላንድን የኮሮና ተዋሲ እጅግ የተስፋፋባቸውና ለጉዞ አደገኛ በሚል ከፍተኛው የደረጃ 4 ላይ አስፍሯቸዋል። ጀርመን ውስጥ በዛሬው ዕለት ብቻ 45326 ሰዎች በኮሮና መጠቃታቸው ተገልጧል። ይህም ቁጥር ካለፈው ሳምንት በ13000 ግድም ጭማሪ ያሳየ ነው ተብሏል። ጀርመን ውስጥ 68 ከመቶ ነዋሪ ቢያንስ 2 ጊዜ የጸረ ኮሮና ክትባት ወስዷል። እንዲያም ሆኖ ግን በከፍተኛ ፍጥነት የሚሰራጨው ተዋሲ በአገሪቱ 4ኛ ዙር የኮሮና ወረርሽኝ እንዳያስከትል አስክቷል። ይህ ዶቼ ቬለ ሬዲዮ ነው። ዜናውን ለማጠናቀቅ አርዕስተ ዜናውን በድጋሚ እናሰማለን። ጠቅላይ ሚኒስትር አብይ አህመድ አመራር ለመስጠት ዛሬ ወደ ግንባር መሄዳቸው ተገለጠ። የተለያዩ ታዋቂ ሰዎችም ጠቅላይ ሚኒስትሩን ተከትለው ወደ ግንባር ለመዝመት መወሰናቸውን እያስታወቁ ነው። የዓለም መርሃ ግብር ህወሓት በተቆጣጠረው ኮምቦልቻ ከተማ ውስጥ ያሉ መጋዘኖቹ መዘረፋቸውን ገለጠ። በሰሜን ኢትዮጵያ ለቀጣይ 6 ወራት እርዳታ ለማቅረብ $279 ሚሊዮን እንደሚያስፈልገውም ዓለም አቀፍ ድርጅቱ አስታውቋል። በኢትዮጵያ 11ኛው ክልላዊ መንግስት ቦንጋ ከተማ ውስጥ ዛሬ በይፋ ተመሰረተ። አዲሱ ክልል ዛሬ ባካሄደው ስብሰባ የክልሉን ርዕሰ መስተዳድርና አፈ ጉባኤዎችን መርጧል። የአዲሱ ክልላዊ መንግስት የሥራ ቋንቋም አማርኛ እንዲሆን በሙሉ ድምፅ አጽድቋል። የሱዳን 12 የካቢኔ ሚኒስትሮች ከወታደራዊ አመራሩ ጋር የተደረገውን ፖለቲካዊ ስምምነት በመቃወም የስልጣን መልቀቂያቸውን ለጠቅላይ ሚኒስትር አብደላ ሐምዶክ ማስገባታቸውን አስታወቁ። ዜናው በዚሁ አበቃ። መልካም ጊዜ። ጤና ይስጥልኝ።